ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ በአዲስ አበባ ከተማ ውስጥ ካሉት እጅግ አሳዛኝና የቆዩ የቤት ጉዳዮች መካከል አንዱን ይዘንላችሁ ቀርበናል። የህዝብ እንባ እና ስቃይ የሚሰማው አካል አለ ወይ ሲሉ የ2005 ዓ.ም የኮንዶሚኒየም ተመዝጋቢዎች ህብረት መራር የሆነውን ብሶታቸውን አሰምተዋል። 14 ሙሉ ዓመታት ህፃናት ተወልደው ዩኒቨርሲቲ የሚገቡበት፣ አንድ ሙሉ ትውልድ የሚቀየርበት ዘመን። ተመዝጋቢዎቹ ግን አሁንም በቤት ኪራይ ሰንሰለት ታስረው ይገኛሉ። ተመዝጋቢዎቹ እንደገለጹት በ2005 ዓ.ም ነገ ቤት ይኖረኛል፣ ከቤት ኪራይ እንግልት እገላገላለሁ፣ ልጆቼን በሰላም አሳድጋለሁ ብለው ተስፋ ሰንቀው ነበር። ነገር ግን ያ ተስፋ ዛሬ ወደ መራር ህመም ተቀይሯል። በእነዚህ 14 ዓመታት ውስጥ የደረሰባቸውን ስቃይ እንዲህ ሲሉ ይገልጹታል። በየወሩ የቤት ኪራይ እየጨመረ፣ ኑሮ እየተወደደ፣ በየዓመቱ ልብስና ንብረታችንን ተሸክመን ከቤት ወደ ቤት መዘዋወር ሰልችቶናል። ያጠራቀምናት ጥሪታችን በሙሉ ለቤት ኪራይ እየተገበረ፣ እኛ ግን አሁንም ባዶ እጃችንን ነን። ጉዳዩ ከቤት ባለቤትነት በላይ ነው። በወቅቱ በወጣትነት ተመዝግበው ዛሬ እድሜያቸው የገፋ በትዳር ለመመስረት ህልም የነበራቸው ግን መጠበቁ ሕይወታቸውን ያመከነባቸው ዜጎች ቁጥር ቀላል አይደለም። ህብረቱ በቁጭት እንደሚጠይቀው ለመሆኑ የእኛ መዝገብ የት ነው ያለው? ለምንስ ድምጻችን ሰሚ አጣ? የቁጠባ ደብተራችንን ይዘን ስንት ዘመን እንጠብቅ? 14 ዓመት ሙሉ የታገሰ ህዝባችን ችላ ማለት ፍጹም ፍትሃዊነት የጎደለው አሰራር ነው ሲሉ መንግስትን ወርፈዋል። ይህ ጥበቃ ያስከተለው ኪሳራ እጅግ አስገራሚ ነው። ተመዝጋቢዎቹ እንደሚሉት በእነዚህ 14 ዓመታት ውስጥ ከአከራዮች የከፈሉት ገንዘብ ተደምሮ ቢሆን ኖሮ 3 እና 4 ኮንዶሚኒየም መግዛት ይችል ነበር። ዛሬ ግን በገዛ ሀገራቸው ላይ እንደ ባዕድ የታዩ፣ በደላላ የተሳደዱ እና በአከራይ ፊት የተዋረዱ እንደሚገኙ በምሬት ገልጸዋል። ለመሆኑ እኛ የዚች ሀገር ዜጎች ነን ወይስ ተረስተን የቀረን ባዕዳን? ሲሉ የሚጠይቁት ተመዝጋቢዎች በወቅቱ በመንግስት ጥሪ መሰረት የዕዳ ጥሪታቸውን በባንክ እያገላበጡ፣ ነገር ግን ዛሬም እንደ ስደተኛ መኖራቸው እንዳንገሸገሻቸው ይናገራሉ። ውድ ተከታታዮቻችን፣ ከዚህ ቀደም በሰራነው ዜና ላይ እንደገለጽነው በአሁኑ ወቅት የቤት ኪራይ ዋጋ በአዲስ አበባ ከ50 እስከ 100% እየጨመረ ይገኛል። ይህ ደግሞ በ2005 ዓ.ም ተመዝግበው ቤት ለሚጠብቁ ዜጎች ስቃዩን እጥፍ ድርብ ያደርገዋል። መንግስት በአቃቂ ቃሊቲ እና በሌሎች ሳይቶች አዳዲስ ቤቶችን በ24/7 ስራ ባህል የተገነባ ቢሆንም የ2005 ተመዝጋቢዎች ግን እኛ የት ላይ ነን የሚል ግልጽ ምላሽ አሉ። ተመዝጋቢዎቹ በመጨረሻም መንግስትና የሚመለከታቸው አካላት ሁሉ ለዚህ ለ14 ዓመታት ለቆሰለው ህዝብ አፋጣኝና ግልጽ ምላሽ እንዲሰጡ ጥሪያቸውን አስተላልፈዋል። መጠበቅ ሰልችቶናል፣ ፍትህ ለ2005 ተመዝጋቢዎች የሚለው ድምጻቸው አሁን ላይ በማህበራዊ ሚዲያ ጎልቶ እየተሰማ ይገኛል። የእናንተስ ሀሳብ ምንድን ነው? የ2005 ተመዝጋቢዎች ጉዳይ መፍትሄው ምንድን ነው ትላላችሁ? ቻናላችንን ሰብስክራይብ በማድረግ እና ቪዲዮውን ላይክ በማድረግ የእነዚህ ወገኖች ድምጽ እንዲሰማ አድርጉ።